ቤተክርስቲያን ታሪክ ለመናገር አይደለም። የሙሉ ወንጌል ታሪክ ብዙ ሰዎች ሕይወታቸውን አሳልፈው በመስጠት እግዚአብሔር በውስጣቸው የሰራው ታሪክ ነው። የዶክተር ቤተ ታሪክ አይደለም፣ የጋሽ አሰፋ ታሪክ አይደለም። ግን እግዚአብሔር በዶክተር ቤተና በጋሽ አሰፋ ውስጥ የሰራው ታሪክ ነው። ይህንን አውቃለሁ። እንደ ዶክተር ቤተ በነበሩበት ጊዜ ለጋሽ አሰፋ አንዳንድ ጊዜ ወጡ ወደ ቤተክርስቲያን በሚመጣበት ጊዜ አይውሽ ዛሬ ዶክተር ቤተ በሰበከ ብዬ ጸልዬ ነበር። አይውሽ ዛሬ ጋሽ አሰፋ በሰበከ ብዬ የጸለይኩባቸው ጊዜዎች ነበሩ። ምክንያቱም በውስጣችን የነበረውን መሰል ታውቅ ነበር። እዚያ ያላቸው አንዳንዶቻችሁ እንደምትመሰክሩት እንደ ዶክተር ቤተ ለጋሽ አሰፋ የመጀመሪያዎቹ ቤተክርስቲያን አቋቁመው ከመካከል የተወሰኑ ሰዎች ለአገልግሎት ሲወጡ እዛ ውስጥ በጎደለ የተተካሁት ነበር። ስለዚህ በሽምግልና ከጋሽ አሰፋ ጋር አብሬ ሰርቻለሁ። በሽምግልና ቀደም ብለው ከነበሩት ዶክተር ቤተ ወደ ሲንጋፖር ከቤተሰቦቹ ጋር በመሄዱ በቅርብ አብረን በጋራ ብዙ ያልሰራንም እንኳን ቢሆን ከእሱ አገልግሎት ተጠቅሜያለሁ። ግን ከጋሽ አሰፋ ጋር በሽምግልና ከመጀመሪያዎቹ ከነበሩት ጋር የመስራት ጊዜ ገጠመኝ ነበር። ከወንድም መለሰ ጋር፣ ከወንድም ሊቆስ ጋር፣ ከዶክተር ከበደ ጋር፣ ከልኝ ጋር የመስራት እድል አግኝቻለሁ። ስለዚህ ጋሽ አሰፋ ወደዛ ወደ ሽምግልና በገባሁበት ጊዜ በጣም ወጣት ነው። ዶክተር ቤት እንዳለው በብዙ ውስጥ አልፈው ወጥተው እዚህ የደረሱና በፊታችን ያሉ በጣም ጃይንት የሆኑ መሪዎች ናቸው። ስለዚህ አንዱ የተማርኩት ከጋሽ አሰፋ ምንድን ነው፣ ልክ እኔ ከገባሁ በኋላ ጋሽ አሰፋ ነገር ፕሮፖዝ አድርጎ ነበር። አርብ እኔ ቤት የቤተ ክርስቲያን መሪዎች የሆነ ሁሉ የሌሊት ጸሎት ማድረግ አለብን የሚል ዶክተር ከበደ መለሰ፣ ሌሎች የነበሩ ሁሉ እዛ መጣ። አንዱ የተማርኩት ከጋሽ አሰፋ ያለው ብዙ ነገር ለወጣት ክርስቲያኖች ኢንካሬጅመንት ዋና መሰረት ነበር። ይሄ ብቻ አይደለም። ከዛ በኋላ አሜሪካ ከሄደ በኋላ ካንሳስ 3-4 ጊዜ ጋብዞኝ ለአገልግሎት ወደዛ ሄጃለሁ። ምንም የማይለወጥ ባህሪ ያለው ወንድማችን ጋሽ አሰፋን በማስብበት ጊዜ 4 ነገሮች ወደ አእምሮዬ ይመጣል። አንዱ የመጀመሪያው ምንድን ነው? ሁላችንም የምናውቀው በእግዚአብሔር ኃይል የሚታመን በመንፈስ ቅዱስ ስጦታዎች አብዝቶ የሚታመን አገልጋይ ነበር። በእውነት ያለፈው ዓመት እኔ ካንሳስ ነበርኩኝና ከዶክተር አሰፋ ጋር ከጋሽ አሰፋ ጋር አብረን ነበር። የዶክተር ከበደ የሜሞሪያል ሰርቪሱ በሚካሄድበት ጊዜ እዛን የሜሞሪያል ሰርቪሱን ታሪክ ያዘጋጀሁት እና ከዛ በኋላ አብረን ከጋሽ አሰፋ ጋር የዛሬ ዓመት በነሐሴ ወር ካንሳስ ነበርኩ። ያ በውስጡ የነበረው እሳት በጋሽ አሰፋ መካከል እንደው የሰውነቱ ሁኔታ ተለውጦ ካልሆነ በስተቀረ ባህሪያቱና ቀናቱ በመንፈስ ቅዱስ ላይ ያለው መታመን ምንም የተለወጠ ነበር። ሁልጊዜ ያው ጋሽ አሰፋ ይህንን ለመመስከር ችያለሁ። ያለፈው ዓመት በዚህ ጊዜ አብረን ነበር እና 1 ሳምንት ካንሳስ ነበርኩኝና ከትዬ ሙሉና ከእሱ ጋር ተገናኝተን ነበርና ብዙ ተጫውተናል። ፊልጶስ ነበር ከድሮ ከነበሩት በጣም ይገኛል። አብሬ ከሰራኋቸው ሰዎች መካከል ዶክተር ፊልጶስ እዛ ነበር። ወንድም ዘለቀ እዛው መጥቶ ነበር። ስለዚህ ከእነዚህ ሰዎች ጋር መጀመሪያ ለዚች ቤተክርስቲያን በተለይ ደግሞ ወንጌል መሰረት ከሆኑትና እግዚአብሔር ከተጠቀመባቸው እና እኔም ከእነሱ ጋር በኋላ ተዳብዬ እግዚአብሔርን ስራ ለመስራት እድል ካገኘኋቸው ሰዎች ጋር አብሬ በዛ ቦታ መገኘቴ በጣም ደስ ብሎኝ ነበር። አንዱ የመንፈስ ቅዱስ ሁኔታ እና ለቤተክርስቲያናችን በጣም የተለየ እሱ ያንነት የተናገረው ወደ እሱ የምናገረውን ነገር ለመናገር ለዶክተር ከበደ እንዲህ ብሎ ነበር። ዶክተር ከበደ በብዙ ነገር በመንፈሳዊ ሕይወታችን የረዳን ሰው ነው። ዶክተር ከበደ ጥበበኛ ነው፣ አስተዋይ ነው አለ። የቤተክርስቲያን አመራርና አሰራርን የሚያውቅ ነው አለ። ዶክተር ከበደ በሙሉ ወንጌል ባይኖር ኖሮ የቤተክርስቲያናችን ሁኔታ በዛን ጊዜ በጣም ፎርማቲቭ በሆነ በጣም ሴንሲቲቭ በሆነበት ጊዜ ይዝረከረክ ነበር። እኔ ደግሞ በእግዚአብሔር ፊት ለጋሽ አሰፋ መሰክራለሁ። የመንፈስ ቅዱስን
ኃይል አጠቃቀም፣ የጸጋ ስጦታዎችን በተመለከተ ባልሆነ መንገድ የሚያልፉ የትንቢት ስራዎችን በተመለከተ በድፍረትና በቁጣ እንደ ዮሐንስ እንደምንለው በቁጣ በቤተ ክርስቲያናችን ቆሞ የመናገር ድፍረትና ኃይል እሱ ባይኖር ኖሮ የቤተ ክርስቲያናችን አቅጣጫ ደግሞ በሰላሳ መንገድ ሄዳል። በጣም አስታውሳለሁ። አንዳንድ ጊዜ በቤተ ክርስቲያን ውስጥ ያልሆኑ ትንቢቶች ሲናገሩ እዚህ ያላቸው ምስክሮች ብዙዎች አላቸው። ያልሆኑ ትንቢቶች ሲናገሩ እዛ ያስቀሩ ነበር። ይህ ከሰይጣን ብሎ የተናገረበትን ጊዜ በጣም ድፍረት ያለው የቤተ ክርስቲያናችን የመንፈስ ቅዱስ ሁኔታዎችና አቅጣጫዎች በዛ ሴንሲቲቭ ወዴት እንደሚሄድ ብዙዎቻችን ያልተማረን ወዴት እንደሚሄድ በማናውቅበት ጊዜ እግዚአብሔር በመሀል ላይ ያቆመው ወንድም ጋሼ አሰፋ ነበር። ይህንን አውቃለሁ በጣም። ስለዚህ አንዳንድ ጊዜ ልክ ዶክተር ቤት የተናገረው ቁጣ የሚለውን ቃል ልጠቀም፣ ቅናት የሚለውን ቃል ልጠቀም ለጋሽ አሰፋ በምልበት ጊዜ ነው አንዱ መለያው ነው። በቤተ ክርስቲያን ጉዳይ በእግዚአብሔር ጉዳይ ላይ በጋሽ አሰፋ ውስጥ ሁልጊዜ የሚነድ ቅናት፣ ቁጣ አለ። ሁላችን መሰከራለን። ስለዚህ በዚህ ፊት ሁላችንም በሱ ፊት ሁላችንም ጠንቃቃዎች ነው። ይህ በሱ ህይወት ያየ ነው። አንዱ ይሄ ነው የማስታውሰው። ሁለተኛ ለእግዚአብሔርና ለቤተ ክርስቲያን አገልግሎት የነበረው ቅናት ለእግዚአብሔር ስራ ጉዳዩ ሁሉ የቤተ ክርስቲያን ስራ ነው። ወሬው ሁሉ የቤተ ክርስቲያን ስራ ነው። አንዳንድ ጊዜ በቤተ ክርስቲያን ውስጥ ቁጭ ብላችሁ የሚያስቅም ቀልድም ጨዋታም ትናገራላችሁ። ይሄ ነው ጋሽ አሰፋ ጋር ያላየሁትን በነበርኩበትና አብሬው በሽምግልና በሰራሁበት ጊዜ በሁሉ ነገር በጣም ሲሪየስ ነው። በሱ ፊት በግል በጣም ተጠንቀቀን ነው። የቤተ ክርስቲያንና የእግዚአብሔር ጉዳይ ለሱ ሁለንተናው ነው። ክርክሩም ጨዋታውም ቀልዱም የእግዚአብሔር ስራ ብቻ። ስለዚህ ይህንን አንዱ መሰክራለሁ እና ምንም የማይሰለቸው ሁሉ ጊዜ ፊቱ ቀደም ዶክተር ቤት እንዳለው ቅጭም ያለ በዛ ጉዳይ ላይ ይሄ ነው የእሱ እና በዛ ጊዜ በጣም አስፈላጊ ነበር። አይሁሽ እንደዚህ ፊታቸው የሚቀጭምና በቁጣና በእግዚአብሔር የቅናት መንፈስ የሚሰሩ ብዙ ሰዎች ቢኖሩ ዛሬ የምናያቸው የተሳሳቱ ሁኔታዎች አይበዙም የሚል እምነት አለ። እንደዚህ በዛ ጊዜ ዛሬ 50 ዓመት በዚህ አይነት ቁጣና ጥንቃቄ የሚንቀሳቀሱ ባሪያዎችና አገልጋዮች በድፍረት እንደ አንድ ነቢይ ራሳቸውን አውጥተው የሚያስቆጡ ቢሆን ዛሬ የምናየው መዝረከረክ ይመጣል ብዬ በፍጹም አላስብም። ብዙ ቦታ የምናያቸው መዝረከረኮች ይኖራሉ ብዬ አላስብም። ሶስተኛው አንዱ ጋሽ አሰፋ የምናይበት ለቅድስናና ለእውነት የነበረው ጽኑ አቋም አንዳንድ ጊዜ ከመስመር ይመስለናል። ምክንያቱም እኛ ያዘጋጀነው መስመር አለ አይደለ? እንደው መቼም ክርስቲያኑ ቢሆን ይሄ ነው ብለን ነው። እሱ ደግሞ ያዘጋጀው አለ ለእኛ ኖርማል የሚመስል ለእሱ አብኖርማል፣ ለእሱ ኖርማል የሚመስል ለእኛ አብኖርማል። ግን ያ አብኖርማሉ ግን ከእውነተኛው መንገደኛ ከምናስበው የጨመረ ደረጃው ከፍ ይሄ ነው ደረጃው። ከዚህ ማነስ የለብን የሚል ነው። ስለዚህ ሁሉ ጊዜ እሱ በምታዩበት ጊዜ ከቅድስናና ከእውነት አኳያ እንዲህ ደረጃውን ከፍ አድርገው የሚያሳየውና ይሄ ለብዙዎቻችን ወደ ታች እንዳንሆን አትሊስት እንኳን ቢቀር ቦታችን ላይ እንድንቆም የሚያደርገን ወንድምንለው ጋሽ አሰፋ ይህንን ማለት ነው። ሌላው ጋሽ አሰፋ ትልቁ እንትኑ የጸሎት ታስታውሱ እንደሆነ በቃ የማይሰለች ሰው እና እንጸልይ ካለ እናንተ ጉልበታችሁ ይቀጠቀጣል። እሱ አይሰለችም። ማታ ከምሽቱ 2 ሰዓት ይጀምራል እስከ 6 ሰዓት ድረስ እንጸልይ ይላል። ከዛ በኋላ እናንተ ዝግጅት ትላላችሁ። እኩል ወደ 20 ደቂቃ ያርፍና ቃል ያካፍልና እስከ ንጋት ድረስ ይቀጥላል። እናንተ ግማሽ መንገድ ትጨርሳላችሁ። በፍጹም ለእያንዳንዳችን እጅ ጭኖ ጸልዮ ባርኮ የሚችል። ስለዚህ ይሄ ያልተለወጠውን ደግሞ እግዚአብሔር ዕድሜ ሰጥቶኝ በ50 ዓመት ሕይወት በየደረጃው ላይ ከአንሳስም በሄድኩበት ጊዜ አግኝቼ አብሬን በማገልገል አብሬን ቁጭ ብዬ በመጫወት አስታውሳለሁ። በተለያዩ ጊዜ እኔ አዲሱ ወርቁና ዶክተር ተስፋ ወርቅነህ አብረን 7 ስቴቶች እየዞርን ስቴቱ ክርስቲያኖች የሚሆኑ ብለን ወደ 3000 ማይልስ በመኪና ሄደን አንዱ 4 ቀን ያሳለፍን ከዶክተር ከበደና ከጋሽ አሰፋ ያው ጋሽ አሰፋ ያው አይደለ ያ የነበረው ሁሉ ጊዜ ያው አዲስ ነገር ነውና ይህ ወንድም እግዚአብሔር በእንደዚህ አይነት መንገድ ወገኖች አጀንዳችሁ ቀንም ሌሊትም
50 ዓመት እግዚአብሔር ሆኖ መጨረስ ከዚህ የበለጠ ትልቅ እድል ያለ አይመስልም። የሁላችንን መጨረሻ እግዚአብሔር እንደዚህ ያደረገው አጀንዳችን ሳይቋረጥ እስከ መጨረሻው እንደወደደ ህልፈተ ሥጋችን ሆኖ ወደ እግዚአብሔር ይህንን ለሁላችን ይስጠን። ይህንን ለዶክተር ቤት ለሌሎችም በእውነት እንደው ፓዮኔር ለሆኑ እንደጀመሩ አሁን እንደቀጠሉ እስካሁን ድረስ እንደቆዩ በዚህ ሁኔታ የሁሉንም በእውነት የዶክተር ፊሊጶስን ለዚህ ቤተክርስቲያን አሁን በምናይበት ጊዜ በአዲስ አበባ ውስጥ ብዙ ቤተክርስቲያኖች ከ100 200 300 ቤተክርስቲያን ባሉበት ጊዜ በቀላሉ የመጣ አይመስላችሁም? ብዙዎች በከራ ያሉበት፣ በስንት ሰዎች እግር ላይ የወደቁበት፣ ያለቀሱበት፣ የጮሁበት፣ ተስፋ የቆረጡበት፣ አገራቸውን ለመልቀቅ ብዙ ነገር የተጨነቁበት አንዱ ምስክር ነው ዶክተር ቤት አላቃለ የህይወት ጉዞ ያቃለ ሌሎችም እንደዚህ ያሉ ሰዎች አሉ። እንዳለው ለእንደነኛ አይነት ሰዎች በእውነት ከሞቱ በኋላ አይደለም ክብር የምንሰጥ በህይወት ባለበት ጊዜ ነው። አንዳንዶቻቸው ይሄ በጣም ያሳዝነኛል። አንድ ታሪክ ጣጭ ተናገረ ልጨርስና አንድ የቤተክርስቲያን አገልጋይ እንደዚህ በደረገ ብዙ ጊዜ የቤተክርስቲያን ቦርዶች የቦርድ አባላት አይረዱትም። ሁልጊዜ ያለቅሳል፣ ሁልጊዜ ይጸልያል። በቃ እንዲሁ ልሞት ነው ይላል። እንደዚሁ እንዲያስብ አንድ ጊዜ አክኖሌጅ ሲያደርጉት ስምንቱ የሞተ ዕለት ስምንቱ የቤተክርስቲያን የቦርድ አባላት ተነስተው እንደሱ አይነት ሰው አልነበረም፣ የእግዚአብሔር ባሪያ ነበር፣ ድንቅ ሰው ነው ብለው ሲናገሩ አንዱ ተነሳና ዛሬ ተናገራችሁት በህይወት እያለ ነገራችሁት ቢሆን ኖሮ ዛሬ አንቀብረውም ነበር። ዛሬ እንደዚህ እንዳንቀብራቸው ሆነ ብዙ የደከሙ በእግዚአብሔር ዘንድ ስራቸው የታወቀ ቢሆኑ በእውነት እኛም እንደ እግዚአብሔር ሰዎች ሪኮግናይዝ ልናደርግ የሚገባን ፓዮኒር ሲሆን የእግዚአብሔር ባሪያዎች አሉ። እንደዚህ አይነቱን መጨረሻ ለነሱ የሰጠውን እግዚአብሔር ለእኛ ሚስጠን